ሀየ ፍልል ሀየ ደወል። ሰላም እንዴት ናችሁ? ዳዊት እባላለሁ። ኪሮሽ ነው የምሰራው። ተማሪ ነኝ እና ይህ ቻናል ከዛ ከመግባቴ በፊት ይህ ቻናል ፕሮሰስ ይባላል። እንደሱ አይነት ነገር ነው። ግን የመጀመሪያ ቪዲዮ ነው የሚያስበት እቋቋመዋለሁ ነው የምላችሁ። ለምን ኪሮሽ ለምን የጀመርኩት 11ኛ ክፍል እያለሁ ክረምት ላይ ነው የጀመረው። ማለት ቢዝነስ አድርጌ ውስጥ ግን ጥሩ አልመጣም ነበረ። ማለትም ገንዘቡን ብዬ ነበር የገባሁበት። ያን ያህል ስኪሉ አልነበረኝም እና አሁን ገንዘቡን ብቻ ሳይሆን እንዴት አድርጌ ኪሮሽ ከኔ ጋር አዋህደዋለሁ፣ ማለትም ከኔ ፐርሰናሊቲ ጋር አዋህደዋለሁ። እንደምታዩት አለሜን ክሮሼተር ገብቷችኋል። አሁን እዚህ ሀገር ውስጥ ጨራሽ አይ ቲንክ ተስፌ ካወቃችሁ ታላቀም ኪሮሼተር ነው። እሱም እንደኔ ወንድ ልጅ ሆኖ ኪሮሽ የሚሰራ ካለ እኔና እሱን ብቻ ነው የማውቀው። ይወያዩብኝ የጀመርኩበት ምክንያት I want something to build አንድ ነገር በቃ በራሴ መገንባት ስለምፈልግ ነው። ገብታችኋል። አሁን ለምሳሌ ቢዝነስ የኪሮሼት ቢዝነስ መገንባት ስለምፈልግ በራሴ አይ ቲንክ ግልጽ ይሆንላችሁ ይመስለኛል። ሪያሊቲ ቼክ በሆኑ ስንገባ ስለ ኪሮሽ ቀላል አይደለም። ገንዘቡን ብላችሁ ከገባችሁበት ከባድ ነው በጣም። መጀመሪያ ግን እንደ ሆቢ ከሆናችሁ ከተዋሃዳችሁት አሪፍ ይሆንላችሁ፣ እናንተም ስራ ይሆንባችሁ እና ስለዚህ ቻናል ወሬ አላብዛባችሁ፣ ቶሎ ልጨርስ። ይህ ቻናል ፐርፌክት ስለመሆን አይደለም፣ ማለትም እኔ ፐርፌክት አይደለሁም ምንም ነገር ነው። ግን የኔ ሚስቴኮች የኔ ጆርኒዎች እንዴት ነው ራሱ እኔ ሪዋርድ እና ይሄ ሽንፈቴንም ድሌንም አንድ ላይ ዶክመንት አድርጌ ለእናንተ ቁጭ ማድረግ ገብታችሁ እና ስለዚህ ቻናል ላይ ምን እንጠብቅ ካላችሁ ስለ ደወል ኪሮሽ ገንዘብ ማይንድሴት ዲሲፕሊን ላይፍ እንጨዋወታለን ማለት ነው። እና ምን እናንተ እንደኔ ኪሮሽ ጀማሪ ማለትም ኪሮሽ ብቻ አይጠበቅባችሁ። በቃ ህይወታችሁን ለመቀየር የሆነ ነገር ላይ ቢልዲንግ አድርጋችሁ ካላችሁ you can subscribe, you can follow me, you can do something። እንዴት ወዴት እንደሚሄድ አላውቅም ይችላል፣ ግን ቪዲዮ መልቀቄን አላውቅም ከዚህ በኋላ እና ጆርኒ መከታተል ከፈለጋችሁ ሰብስክራይብ ቪዲዮን በትንባቻ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ